በታሪክ ውስጥ ከተከሰቱ ታላላቅና አስገራሚ ተአምራት መካከል ያለ አባት ወደዚህ ምድር የመጣው የህፃን ልጅ ታሪክ የመጀመሪያውን ደረጃ ይይዛል። ይህ ታሪክ በቁርአን ውስጥ እጅግ ከተከበሩትና የኡሉል ዐዝም ማለትም የቆራጥነት ባለቤቶች ተብለው ከተጠሩት 5 ታላላቅ ነቢያት መካከል አንዱ የሆነው የነብዩ ኢሳ አለይሂ ሰላም ታሪክ ነው። ታሪኩ የሚጀምረው ከራሱ ከኢሳ ሳይሆን ከእናቱ ከመርየም ነው። መርየም ከሰዎች ተለይታ በበይተል መቅዲስ ምስራቃዊ አቅጣጫ አላህን በብቸኝነት የምታመልክ ንጽሕትና ታማኝ ሴት ነበረች። በአምልኮ ላይ ያለች ነበር ያ ድንገተኛና አስፈሪ ክስተት የተፈጠረው። ፍጹም ሰው መስሎ የተገለጠው ታላቁ መልአክ ጅብሪል ከፊቷ ቆመ። መርየም ደነገጠች፣ በጣም ፈራች፣ ወደ አላህም ተጠጋች። መልአኩ ግን እንዲህ አላት፣ እኔ ንጹሕ ልጅን ልሰጥሽ ከጌታሽ የተላኩ መልእክተኛ ብቻ ነኝ በማለት ነገራት። መርየምም በከፍተኛ ግራ መጋባት ሰው ያልነካኝ አመንዝራም ያልሆንኩኝ እኔ እንዴት ልጅ ይኖረኛል ስትል ጠየቀች። መልአኩም የአላህ ውሳኔ መሆኑንና ይህ ለአላህ እጅግ ቀላል የሆነ እንደሆነ ነገራት። እርግዝና ተከሰተ። መርየም የሰዎችን ወቀሳ እንዲሁም ጥርጣሬ በመፍራት ብቻዋን ወደ ሩቅ ስፍራ ተሰደደች። የምጥ ቁስልና የብቸኝነት ስሜት ሲበረታባት በአንድ የደረቀ የተምር ዛፍ ጥላ ስር ተጠጋች። በዚያም ጨቅላውን ኢሳን ወለደች። በወቅቱ በነበረው ከባድ ጭንቀት ምኞቴ ከዚህ በፊት በሞትኩና በተረሳሁ መሆን ነበር አለች። ነገር ግን አላህ አልጣላትም። ከበታቿ ድምፅ ወጣ፣ አትዘኝ፣ ጌታሽ ከአንቺ በታች ወንዝን አድርጓል፣ የተምሩንም ግንድ ወደ አንቺ እያንቀጠቀጥሽ አወዛውዡ፣ የበሰለን ተምር ያራግፍልሻል የሚል መልእክት ከጌታዋ ዘንድ መጣላት። መርየም ጥንካሬ አግኝታ ሕፃኑን ይዛ ወደ ወገኖቿ ተመለሰች። ሰዎቹ ግን ሲያዩ ደነገጡ። መርየም ሆይ እጅግ መጥፎ ነገርን ይዘሽ መጣሽ። አባትሽ መጥፎ ሰው አልነበረም፣ እናትሽም አመንዝራ አልነበረችም እያሉ በክብሯ ላይ ተሳለቁ። መርየም አላህ አስቀድሞ እንዳዘዛት ምንም አልተናገረችም። እጇን ወደ ሕፃኑ ኢሳ ብቻ ጠቆመች። ሰዎቹ ይበልጡኑ ተቆጡ። በበረት ያለን ሕፃን እንዴት እናናግረዋለን አሉ። በዚህ ጊዜ ነው እንግዲህ በታሪክ ታይቶ የማይታወቅ ታላቅ ተአምር የሆነው። ሕፃኑ ኢሳ ከአንቀልባ ውስጥ ሆኖ እንዲህ ሲል በግልጽ ተናገረ፣ እኔ የአላህ ባሪያ ነኝ፣ መጽሐፍን ሰጥቶኛል፣ ነብይም አድርጎኛል፣ በየትም ስፍራ ብሆን ብሩክ አድርጎኛል፣ በሕይወት እስካለሁ በሶላትና በዘካ አዞኛል፣ ለእናትም መልካም ሰሪ አድርጎኛል በማለት ኢሳ ተናገረ። ይህ ተአምራዊ ንግግር የሶፍቹን አፍ በቁም ዘጋ፣ የእናቱንም ንጽህና ለዓለም መሰከረ። ኢሳ አለይሂ ሰላም አድጎ 30 ዓመት ሲሞላው ለእስራኤል ልጆች ነብይ ሆኖ ተላከ። አላህ ኢንጂል የተባለውን ወይም ወንጌልን መለኮታዊ መጽሐፍ አድርጎ ሰጠው። የእርሱ ተልኮ የሙሳን ሕግጋት ማረጋገጥና በሕዝቡ ዘንድ ጠንክረው የነበሩትን አንዳንድ ከባድ ሕግጋቶችን ማቃለል ነበር። ነገር ግን አይሁዶች ልባቸው ደንድኖ ስለነበር እርሱን ለማመን ትልቅ ማረጋገጫ ይፈልጉ ነበር። አላህም ለኢሳ ማንም ሰው ሊያደርጋቸው የማይችሉ 4 ታላላቅ ተአምራትን በቅጽበት ሰጠው። የመጀመሪያው ተአምር ከጭቃ የወፍ ምስል ይሰራና ይተነፍስባቸዋል። ያ የጭቃ ወፍ በአላህ ፈቃድ እውነተኛ ሕይወትን ዘርቶ በሰማይ ላይ ሲወር ሰዎቹ በአይናቸው ይመለከቱ ነበር። ሁለተኛው ተአምር እውር ሆነው የተወለዱ ሰዎችን በወቅቱ መድኃኒት ያልተገኘለትን የለማኝ
ወይም የለምጽ በሽተኞችን በእጁ በማሻሸት ብቻ በሙሉ ይፈውስ ነበር። ሶስተኛው ተአምር ከሁሉ በላይ የሚያስደነግጠው የሞቱ ሰዎችን በአላህ ፍቃድ ተነሱ ሲላቸው ከቀብራቸው ሕያው ሆነው ይወጡ ነበር። እና አራተኛው ተአምር ሰዎች በቤታቸው ምን እንደበሉና ምን አይነት ሀብት ደብቀው እንዳከማቹ ሳይመለከት የመናገር መለኮታዊ ዕውቀት ነበረው። እነዚህ ሁሉ ተአምራት የሚፈጸሙት በአላህ ፈቃድና ኃይል ብቻ እንደሆነ ኢሳ በየቀኑ ያስተምር ነበር። ነገር ግን የሀገሪቱ የሃይማኖት አባቶች ፋሪሳውያን በቅናት ተሞሉ። ይህ ግልጽ ድግምት ነው በማለት ህዝቡን ማደናገር ጀመሩ። ኢሳን ተከትለው ያመኑትና ሐዋርያት በመባል የሚታወቁትን ንጹሃን ተከታዮቹን በአንድ ወቅት እምነታቸው ይበልጥ እንዲጠነክርና ልባቸው እንዲረጋጋ አንድ ጥያቄን አቀረቡ። የመርየም ልጅ ኢሳ ሆይ ጌታ ከሰማይ ማዕድን ማለትም በምግብ የተሞላ ሰንጠረዥን ሊያወርድልን ይችላልን? አሉት። ኢሳም አላህን መፈተን እንደሌለባቸው በመናገር አማኞች ከሆናችሁ አላህን ፍሩ አላቸው። እነሱ ግን ልንበላበት ልባችንም እንዲረካና እውነትህን እንደነገርክ እንድናውቅ ፈልገን ነው አሉት። በዚህ ጊዜ ነቢዩ ዒሳ እጆቹን ወደ ሰማይ ዘርግቶ ታላቁን ጸሎት አደረገ። አላህ ሆይ አምላካችን ሆይ ከሰማይ ማዕድን አውርድልን፣ ለእኛም ለመጀመሪያዎቹም ለመጨረሻዎቹም በዓል ከአንተም ተአምር እንድትሆን ከሲሳይ ሰጪዎች ሁሉ በላጭ ነህና በማለት አላህን ተማጸነ። አላህም ጸሎቱን ተቀበለ። ሰማዩ ተከፍቶ በሁሉም አይነት ጣፋጭ ምግቦች፣ ዓሳዎችና ፍራፍሬዎች የተሞሉበት መለኮታዊ ማዕድን በሰዎች ፊት ከሰማይ ወረደ። በሺዎች የሚቆጠሩ ድሆችና በሽተኞች በዚህ ማዕድ በሉ፣ ተፈወሱ። ይህ ክስተት ግን ለካዱት ሰዎች የመጨረሻው ከባድ ቅጣትን የሚያስከትል ታላቅ ማስጠንቀቂያ ሆነ። የኢሳ ዝናና የተከታዮቹ ቁጥር ከቀን ወደ ቀን እየጨመረ መጣ። ይህ ሁኔታ አይሁዶችንና በወቅቱ ፍልስጤማን ሊያስተዳድሩ የነበሩ ሮማውያን እንዲሁም ደግሞ በዚያ ውስጥ ያሉ ሹማምንቶችን አስፈራቸው። ይህ ሰው ስልጣናችንን ሊቀማን ነው ብለው በማሰብ እሱን ለመግደልና በህዝብ ፊት ሰቅለው ለማዋረድ ትልቅ ምስጢራዊ ሴራን አሴሩ። ከኢሳ ደቀ መዛሙርት አንዱ የነበረው ይሁዳ ወይም ያስቆሮቱ ይሁዳ በገንዘብ ተደልሎ የኢሳን መደበቂያ ቦታ ለሮማውያን ወታደሮች አሳልፎ ሰጠ። ወታደሮቹ ሌሊት ላይ እርሱ ያለበትን ቤት ከበቡት፣ ሊገድሉትም ወደ ውስጥ ዘለቁ። ነገር ግን አላህ ከሴረኞች ሁሉ ረቂቅና የበላይ ነው። ቁርአን ስለዚህ አስደንጋጭ ምሽት እውነታን ሲገልጽ እንዲህ ይላል፣ አልገደሉትም፣ አልሰቀሉትም፣ ነገር ግን ሌላ ሰው በእነሱ ላይ ተመሰለባቸው ይላል። አላህ ወታደሮቹ ከመግባታቸው በፊት ነቢዩ ዒሳን በክብር ወደ ሰማይ አነሳው። ለቤት ውስጥ የነበረውን ከሃዲውን ይሁዳን መልክ ሙሉ በሙሉ ወደ ኢሳ መልክ ቀየረው። ወታደሮቹ ወደ ውስጥ ሲገቡ ኢሳ መስሏቸው የያዙት ያንን ሰው ነበር። ያ ሰው እኔ እሱ አይደለሁም እያለ ቢጮህም አልሰሙትም። ወስደው ሰቀሉት። አይሁዶችና ሮማውያን ኢሳን የገደሉ መስሏቸው ተደሰቱ። እውነታው ግን አላህ ወዳጁንና ነቢዩን ከጠላቶች እጅ ጠብቆ ወደ ሰማይ ማውጣት ነበር። የነቢዩ ኢሳ ታሪክ በዚህ አያበቃም። በእስልምና እምነት መሰረት እርሱ አሁንም በህይወት በሰማይ ላይ ይገኛል። የዓለም መጨረሻ ከመድረሱ በፊት ይህ ምድር በውሸት በግፍና በደጃል ማለትም በሐሰተኛው መሲህ ፈተና በሚሞላበት ጊዜ ነቢዩ ኢሳ ከሰማይ በሁለት መላእክት ክንፎች ላይ እጁን ጭኖ ወደ ምድር ይወርዳል። ደጃልንም ይገድለዋል። ፍትህን፣ ሰላምን በዓለም ላይ ያሰፍናል። ይህ ታሪክ የሚያስተምረን እውነት ምንም ያህል በሴራ ብትከበብም በመጨረሻ ግን የአላህ እቅድና እውነት ሁልጊዜ አሸናፊ እንደሚሆን።
የዛሬው ቪዲዮአችን ይህን ይመስል ነበር። ታሪኩን ከወደዳችሁት፣ አስተማሪ ሆኖ ካገኛችሁት ላይክ ማድረግዎን አይርሱ። ለቀጣይ የነቢያት ታሪኮችን ለማግኘት ቻናላችንን ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። ስላዳመጣችሁን እጅግ አመሰግናለሁ። አሰላሙ አለይኩም ወራህመቱላህ።